ሁላችንም የተከዜ ዘቦች ነን በማንነታችን በአማራነታችን አንደራደርም ሁላችንም የተከዜ ዘቦች ነን እምብኝ ለዳግም ባርነት ኢትዮጵያና ኢትዮጵያውነት ያሸንፋል አማራ ነን እንጂ አማራ ነን እንጂ አማራ ዱናዳልን አማራ ነን እንጂ አማራ ነን እንጂ አማራ ዱናዳልን ይርቃን እኛ የምንፈልገው ሰላምና ሰላም ብቻ ነው ሰላምና ሰላም ብቻ ነው ከአሁን በኋላ የወልቃይት መሬት አይረግጣትም እናሸንፋለን የእኛ ጥያቄ የእውነትና የፍትህ ስለሆነ እናሸንፋለን አማራ እንጂ አማራ እንሆናለን መንግስት የወልቃይት ጠገዴ ማንነት አውቆና ተገንዝቦ እውቅና ሊሰጥ ይገባል ወራሪውና አሸባሪ ቡድን ወልቃይት ጠገዴ ወረረው ካለ በማንነታችን በመጣ ሁላችንም እስከ መስዋዕትነት እንከፍላለን በማንነታችን አንደራደርም በአማራነታችን አንደራደርም ህወሓት አሸባሪ ቡድን እኛ ያለን ተከዜ አይሻገራትም ሁላችንም ዛሬም እንደ ትናንቱ ከጀግና መከላከያችን እንሰለፋለን ዛሬም እንደ ትናንቱ ከጀግና መከላከያችን ደጀንነታችን እናረጋግጣለን የወያኔ ባንዳ ተከዜ አይሻገራትም አማራ ነን እንጂ አማራ እንሆናለን ዛሬም እንደ ትናንቱ ከጀግና መከላከያ ሰራዊታችን እንሰለፋለን የመከላከያ ደጀነት አሁንም እንደ ትናንቱ በወልቃይት ማህበረሰብ ይቀጥላል ባዳ ተከዜ አይሻገራትም ማንነታችን አንደራደርም ሁላችንም ነገም ዛሬ ከመከላከያ ጎን እንቆማለን ከመከላከያ ጎን እንሰለፋለን ዛሬ ይህ ሰልፍ የምናካሄደው ለሁለት ዓላማ ነው አንደኛው ባልተገባ መንገድ በወልቃይት ጠገዴ ህዝብ ላይና በመላው ኢትዮጵያ ላይ እኩይ ሰራውን ይዞ የውጭ ጥላቶችን አዝሎ ወረራ ለማካሄድ ዝግጅቱን እያደረገ ያለውና በጠለምትና ራያ በግልጽ ወረራ የጀመረውን የወያኔ የጦርነት ትንኮሳ ይብቃ አይበጀንም ብለን ለመላው የአማራ ህዝብ ወንድሞቻችን ለመላው ኢትዮጵያን ለመላው ፍትህ ወዳድ ዓለም አካላት ለማሳወቅ ነው የተሰበሰብነው ሁለተኛው ዓላማ ይህን አልሰማም ብሎ ጦርነቱ የሚጀምር ከሆነ ደግሞ መላ ህዝባችን ለዚህ አይቀሬ ጦርነት ራሱን እንዲያዘጋጅ መልእክት ለማስተላለፍ ነው እንደዋት ላለፉት አመታት ምን ሲያደርግ ቆየ የሚለው መላው የወልቃይት ወረዳ ህዝብ የሚያውቀው ያልተደበቀ ሚስጥር ያልሆነ የጋድ ጉዳይ ነው ነገር ግን በዚህ ሁለት አመት ከፕሪቶሪያው ስምምነት በኋላ በአንድ በኩል ቲፒኤፍ በአንድ በኩል ቲፒኤልኤፍ በሚል በሌላ በኩል ስምረት በሚል ፓርቲ አደራጅቶ በፌደራል በኩል በሐሳብ እንወያይ ብሎ ጠይቆናል እኛም በራችን ከፍተን ጦርነት አያዛልቅም ጦርነት አያዋጣም እኛ ወደ ውይይት ወደ ጠረጴዛ ለመምጣት የሚያስፈራን ወደ ገለልተኛ አካል ለመምጣት የምንፈራበት እውነት እጃችን ላይ ስለሌለ የትኛውም አካል እንቀበላለን ብለን ከአንድ ጊዜ ብቻ ሳይሆን ሁለት ሶስት ጊዜ ህሞራ ላይ ጋብዘን ለመወያየት ሞክረናል እሱ ብቻ አይደለም የዓለም ታላቁ ሀገር አሜሪካ
አምባሳደር የሆነው ሚስተር ማሲንጋን ህሞራ ላይ ጋብዘን ተወያይተናል። እኛ በውይይታችን ላይ ፍትሃዊ ጥያቄያችን አቅርበናል። የኛ ጥያቄ ንጹሃን ትግራይ ወልቃይት ጠገዴ ውስጥ አይኖሩም የሚል አጀንዳ የለንም። በእነዚህ ሰዎች ኬንዳ ላይ አስቀምጠህ በራብ አለንጋ እያስገረፍ በእነሱ የሚመጣው እርዳታ ለጥይት እያዋልክ የተፈናቀላለይ ብሎ ለነሱን እንደመቆመሪያ የያዘ ቁማረኛ ድርጅት ግን እየተቋመረ ይገኛል። እኛ ለውይይት ክፍት ነን። ጌታቸው ረዳ መጥቷል፣ ተፈናቃይ ይመለሱ ብሎናል። እኛም ዝግጁ ነን፣ እንቀበላለን። ወልቃይት ጠገዴ አማራ ነው፣ ጎንደሬ ነው። ይህን ሀቅ ተቀበሉ። እንደማንኛውም ኢትዮጵያ አብረው ይኑሩ። ወንጀለኞች ግን ይጠየቃሉ፣ ከኛም ካለ ይጠየቅ። ንጹሃን ግን አብረው ይኑሩ ብለናል። ነገር ግን ተፈናቃይ እንዲመለሱና እንዲኖሩ ሳይሆን የሚፈለጉ በእነሱ ስም ወልቃይት ጠገዴ ወረህ እንደገና ይዘህ ታላቋን ትግራይ መመስረት ነው። ለዚህ እንዲመቸን ጥንተ ጥላት የሆኑት የውጭ ኃይል አዝሎ ከነሱ ጋር ጥምረት ፈጥሮ ሐምዳይት ጀምሮ እስከ ዋልድባ ሰፊ ኃይሉን እያስጠጋ ይገኛል። ለጦርነት እንዲመቸው ወረራ እንዲመቸው ጦርነት አንፈልግም የሚል ኃይል ለሊት እያስጠጋ ግን እንደማይፈልግ እኛን ለማዘናጋት ሚዲያ ላይ እያራገበ ይገኛል። ውድ የወልቃይት ወረዳ ህዝብ ሆይ ይህ ብቻ አይደለም። አማራዎች የውስጥ ልዩነት ችግር ገጥሞናል። ልዩነታችንን እንደ መሳሪያ በመጠቀም ለአንዱ ጥይትና መሳሪያ በማቀበል ለአንዱን በጠላት በመፈረጅ እርስ በራሳችን ለማፋጀት አቅዶ እየሰራ ይገኛል። ነገር ግን ይህ ጦርነት ለአማራ ድል ይዞ ይመጣል። በእርግጠኝነት እርስ በራስ እየተታኮሱ ያሉ ወንድሞቻችን ወደ አንድ መጠን ወደ ጥላታችን እንደምንተኩሰው በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለን። አማራ መውጫ መንገዱ ይሆናል። አማራ ወደ አንድ ይመጣል። ድፍን የወልቃይት ጠገዴ ህዝብ ከዚህ በኋላ ጀግናው የመከላከያ ሰራዊት ኢትዮጵያን በሙሉ እንዳትፈርስ ከጫፍ ጫፍ የተባበሩባት ጥላቶቿን ለመመከት በየጥሻው በየጫካው እየተዋደቀ ይገኛል። ታዲያ የወልቃይት ጠገዴ ዛሬ ሚናው ለይቷል። የሚሞተው ደጀን የሚሆነው ከኢትዮጵያውያንና ከሀገር መከላከያ ሰራዊት ጋር በመሆን ጠላትን መክታለን። በሁሉም አቅጣጫ ያስጠጋው ኃይል እንዲመልስ እየጠየቅን ነው። የማይመልስ ከሆነ ግን እዚህ ያለው ወንድ መሳሪያ ወልውለህ ውጣ። እኛ ወረራ አንፈልግም። ለሚወረር ግን እጃችን ዘርግተን አንቀመጥም። ደፋር ኃይል ነው የገጠመን። እንደ ደንቆሮም ይቆጥረናል። በሐሳብ ስትቀመጥ ሊያጭበረብርህም ይመክራል። ነገር ግን በዚህ ታሪክ አጋጣሚ ይህ ኃይል ሙቷል። የሞተ ኃይል ጋር አብሮ ለመስራት የሚያስብ ጥቂት ማንነቱን በሆዱ የሸጠ አካል ታሪካቸው አታበላሹ። ሙቷል። መፈራገጥ ነው። የመጨረሻው እስትንፋስ የመውጫው ጊዜ ደርሳለች። ከሚሞት አካል ጋር አብሮ መገኘት ታሪክህን ማበላሸት፣ ታሪክህን ማጥቆር ነውና ሁሉም የወልቃይት ጠገዴ ህዝብ በአንድ ላይ እጅ ለእጅ ተያይዘን ደንበራችን ተከዜን እንዘጋለን። በፍቅር ለሚመጣ አብሮን ለሚኖር ጮፍ የጎዝጉዘን እንቀበላለን። መሳሪያ ይዞ ለሚመጣ በመሳሪያ እንቀበላለን። ሐሳብ ይዞ ለሚመጣ በሐሳብ እንሞግታለን። ስለሆነም አይወሩንም ከሚል መዘናጋት አሁን አንድም ሰው እንዲዘናጋ በመጨረሻ ማስተላለፍ እንፈልገው። አንድም ሰው መዘናጋት የሌለበት ላለፉት ጊዜያት ግንቦት 20 መጣው፣ የካቲት 11 መጣው፣ ህዳር 20 መጣው እያለ ህዝባችን መጣው እያለ ስለቀረ እየተዘናጋ ይገኛል። ያሁኑ ግን ባህሪው የተለየ ነው። ሙሉ ኃይሉ አስጠግቷል። የውጭ ኃይል ይዞ መጥቷል። የመጨረሻው ለመሞት የፈለጋትን ጥይት ሊተኩስ ዝግጅቱን ጨርሷል። ስለዚህ እኛ ሊገለን የመጣን ኃይል ገለን አሳፍረን ከመላው ኢትዮጵያን ጋር ድል እንደምናደርግ እርግጠኛ ነን። የወልቃይት ጠገዴ ህዝብ ያሸንፋል። የያዘው አጀንዳ እውነተኛ በመሆኑ የተለየ ሰው ስለሆነ አይደለም የሚያሸንፈው። ሁልጊዜም አሸናፊ እውነተኛ ነው። ሁልጊዜም አሸናፊ እጁ ላይ እውነተኛ ፍትህ የያዘ አካል ነው። አይደለም ዛሬ እርስ በራሳችን መዋቅር ፈጥረን ራሳችን እየመራን ትናንት ሰው ቤት ተሰደ ሰው ቤት ተጠግቶ ነቅሎ የጣለው ጀግናው የወልቃይት ጠገዴ ህዝብና መላው የአማራ ህዝብ ከመላው ኢትዮጵያን ጋር ሆኖ ለመጨረሻ ጊዜ ህዋት የምንቀርብበት ጊዜ ይሆናል። ሁሉም ሴቱም ወንዱም ራሱን ያዘጋጅ። ምንም ቢሆን ጦርነት ባንፈልግም የሚበላ ሲመጣ በልተ ተቀደስ ነው የሚሉት የሃይማኖት አባቶችም ሳይቀር ለጠላት በር ጎዝጉዘን አንጠብቅም። ሁሌም ዝግጁ ነን። ጀግናው የወልቃይት ጠገዴ ህዝብ
ትናንት ስንት የአማራ ወጣቶች ስንት የወልቃይት ጠገዴ ወጣቶች አልቀውበታል። ይህ ነፃነት ይህ ነገር አሳልፈን ዳግም አንሰጥም። ምን ጊዜ የሚከበረው በጀግኖች ነው። ጥቂት ማንነታቸው የሚቀይሩ አካላት በዚህ አጋጣሚ እንመክራለን። ከነገ ጀምሮ የታጠቀው ወደ ተከዜ ያልታጠቃችሁ ሎጂስቲኩን በማዋጣት ወሬውን በማዳመጥ በውስጣችሁ የሚገባውን ሰርጎ ገብ በመያዝ ለመንግስት በመስጠት እናሸንፋለን። ዛሬ ሁለት መልእክት አስተላልፈናል። አቁሙልን ጦርነት ብለን ተናግረናል። ካቆሙ ሰየው ጦርነት አንፈልግም። ዜጋ የሚበላ ነው ጦርነት። ካላቆሙ ደግሞ ጦርነት የሚጀምሩ ከሆነ ሁላችንም ተዘጋጁ። ሁላችንም በአንድ ዓላማ፣ በአንድ ጽናት፣ በአንድ ማንነት፣ በአንድ ፍቅር እንቆማለን። በማንነታችን የመጣ አንደራደርም። ለማንኛውም ወራሪ ኃይል አንታገሰውም። ኢትዮጵያና ኢትዮጵያዊነት ያሸንፋል። ኢትዮጵያና ኢትዮጵያዊነት ያሸንፋል። ሁላችንም የተከዜ ሰዎች ነን። ወረራ እየተዘጋጀ ያለው ኃይል ትግሉና እርሱ ያልሆነ ርስትና ማንነት ለመንጠቅ ነው። እኛ ደግሞ ወሰናችንና ማንነታችን ላለማስደፈር እውነተኛና ራስን የመሆን ትግል ዛሬም እንደ ትላንቱ ከጀግናው መከላከያ ሰራዊታችን ከተከዜ ሰላም አስከባሪያችንና ምልሻችን ጎን ተሰልፈን ለማይቀር ጦርነት የማይቀር ዝግጅት በማድረግ ከወትሮ በተለየ አንድነታችን በማጠናከር በእኛ መስዋዕትነት ለቀሪው ትውልድ ወረዳችን የማስረከብ ኃላፊነት አለብን። ድል ለጥምር ጦር ሰራዊታችን፣ ሞት ለህወሓትና አጫፋሪዎቹ። ቤቱ ከፍቶ የሚተኛ ሰው እንደሌለ ሁላችንም አንተኛም ማለት ነው። ቤቱ ከፍቶ የሚተኛ ሰው የለም፣ እርግጠኛ ነኝ። ስለዚህ ዳር ድንበራችን ማስከበር አለብን። እነዚህ ህወሓቶች የተባሉት ካሁን በፊት 28 ዓመት ከኛ ጋር ስለነበሩ አገር ስለሚያውቀው ወደ እነሱ ትንታኔ ውስጥ መግባት ብዙ አያስፈልግም። እንግዲህ ኑረዋል ከኛ ጋር ምን ሰርተውብን እንደሄዱ፣ ምን ያክል ጉዳት እንዳደረሱብን፣ ምን ያክል እንደገደሉብን፣ ሀብታችን፣ ንብረታችን፣ ባህላችንም ጭምር ዘርፈው ነው የሄዱ። ስለዚህ እኛ ማድረግ ያለብን አሁንም ሰላም እንፈልጋለን። መልእክት ይድረሳቸው ነው የምለው። መልእክት ይድረሳቸው ለትግራይ ምሁራን፣ ለትግራይ ልሂቃን፣ ለትግራይ የሃይማኖት አባቶች መልእክት ይድረሳቸው። እኛ ሰላም እንፈልጋለን። እውነት ተናግረ ካገኘው ተኛ ነው የሚሉትና ከእንግዲህ ወዲህ ሰላም እንፈልጋለን። እኛ እንደማንም አማራ ክልል ወልቃይት ጠገዴ ሰቲት ሁመራ የትግራይ ህዝብ አይድረስብን አላልንም፣ አሁንም አንልም። እንደማንም ኢትዮጵያዊ በፈለጉት ቦታ መኖር ይችላሉ። ፖለቲካው ግን የህወሓት ፖለቲካ ተከዜ ወንዙ አይሻገርብን ነው። የፖለቲካው የህወሓት ችግር አይሻገርብን ነው እንጂ የትግራይ ተወላጅ አልጠላንም። በዚህ እንዲረዱልን እናሳስባለን። ውሃ ከደረቀ ይሸታል እንደሚሉት አባቶች ውሃ እንደደረቀ ይሸታል። ህወሓት በዳግም እንግዲህ አቋቁሞ ወልቃይት ጠገዴ ለማስተዳደር የሚሆን አቅም የለውም አገር ለማመስ ካልሆነ በስተቀር። ስለዚህ የሆነውን አይተነዋል። ካሁን በፊት ያልሞተባት ልጇ ያልቀበረች እናት፣ ባሏ ያልቀበረች ሴት የለችም ከወልቃይት ጠገዴ። ለምሳሌ ብለን እንኳ ብናነሳ እንደኛ ያለ ሰው ብንል እንኳ እንደኔ ብል ከ72 ከገባ ህወሓት እነ ደጀን አያሌው ሰሙ ከድርኩታን እነ ሀጎስ አተላይ እነ ኢያሱ አለነ እነ አዲሳይ ተገኘ እነ ይበይን ተገኘ እነ ሰረበ ወሌ ከአንድ ቤት ከኛ ብቻ እንኳ ይሄን የሚያክል ግፍ የፈጸመች ናት ህወሓት። ስለዚህ በህወሓት ያልሞተው ያልቆሰለው ከወህኒ ቤት ያልሞተበት ያልተሰደደው ሀብቱ ንብረቱ ያልተወረሰበት ሰው አለ ብዬ አላስብምና ከእንግዲህ ወዲህ ህወሓት ከገባ ደግሞ ምን እንደሚጠብቀን ሁላችን ስለምናውቀው እንግዲህ መንቃት ያስፈልጋል። በፍቅር ደግሞ በአንድነት ሆነን ውስጣዊ አንድነታችን በማጠናከር
ያለው ልዩነታችን ወደ አንድ በማምጣት አገራችን እንጠብቅ። እውነት ለመናገር ሰላም ጥሩ ነው፣ ሰላም እንፈልጋለን ብለናል። ከእንግዲህ ወዲህ ግን እሱ መጥቶ ሊያስተዳድር ይቅርና ፖለቲካው እንዳይሸገር እናወግዛለን። አማራ ወልቃይት ጠገዴ ዛሬም ነገም በትግሉ ውጤታማ እንደሚሆን እምነቴ ነው። አመሰግናለሁ። እኛ የወልቃይት አማራ ተወላጆች የሆንን ከዚች ከወልቃይት ምድር አልፎ የምንሄድበት የምንፈናቀልበት የለንም ማለት ነው። ሲቀጥል የወልቃይት ህዝብ አንድና አንድ ነው ጥያቄው፣ ማንነቴ ይከበርልኝ ነው። ህገ መንግስታዊ ጥያቄ ነው። የፍትህ ጥያቄ ነው። ልሁን ሳይሆን ነኝ ነው ማለት ነው። ለዘመናት የተሻገረ እውነት ለመቅበር በ30 ዓመት በማይሞላ ውሸት ልንኖር ስለማንችል ማንነታችን ክንዳችን ላይ ጠንቀቅ አድርገን በመያዝ ሙስሊም ክርስቲያን ሳንባባል የመሪዎቻችን አቅጣጫ በመከተል ከሀገር ከኢትዮጵያ ጎን በመሆን እንዲሁም ከወገናችን መከላከያ ሰራዊታችን የሀገር አለኝታ የሆነው በቁርአናችንም በሐዲሳችንም የተገለጸች የከበረች ኢትዮጵያ ዘበኛ የሆነውን ደጋፊ መሆናችንን በግልጽ ለማሳወቅ ነው የወጣ ነው ማለት ነው። ልብ ልንለው የሚገባ የኢትዮጵያ ህዝብ እንዲያቀልንም እንዲረዳውም የምንፈልገው የወልቃይት ህዝብ ለኢትዮጵያ በጃንሆይ ዘመናዊ እርሻ ለኢትዮጵያ ያስተዋወቀና እንዲሁም ኢትዮጵያ የተገረመችበት ማህበረሰብ የነበረ እዚህ ቦታ እርሻው ላይ መሬቱ ላይ ነው ማለት ነው። መሬቱ ወደ ባለርስቱ ተመልሷል። ከኃይል ወልቃይትን ወራለው ተከዜን እንሻገራለው እንደ ትላንት ልረግጥህና ልቀብርህ ነኝ እንደ ትላንት ላፈናቀልህና ላስርህ ላሳድድህ ነኝ ብሎ ለሚመጣ ደግሞ የሀገራችን መከላከያ ሰራዊት ጎን በመሆን ሀገራችንን ድንበራችንን የምንጠብቅ ይሆናል። አመሰግናለሁ። የልጅ የገለ ሞታ ወላ ተኩሶ ደጋም ይመታ አረም አገኑ አረም አገኔ አረም አገኑ አይዞ ካብዬ አትፍራ ሞት ይቀረጁታ ለሰፈር አማቂ ጆሮ ማልተገዛን ለነጭ ታጣቂ አሮም ገኑ አሮም ገና አሮም ገኑ አሮም ገኑ አሮም ገኑ አሮም ገና በሸለብ ቢሆን ክምር ከምሮ በወገን ቢሆን ክላሹን አትሮ አሮም ገኑ አሮም ገኔ አሮም ገኑ አሮም ገኔ አሮም ገኑ አሮም ገኔ መገናው ደሞ መገና ብዬ አትፍራ ሞት ይቀርብሃል ዘራፍ ማለት የሴቱ የልጅ የዘመን ዘራሽ ክላሽን ጥሎ በከራ ጨራሽ ሽውሽ ዋለ እንዳው ለንፋስ አንገትህ ቆሚ በቀጭን ሪሳስ ፈሪ ለእነቱ ያገለግላል በጎጎ ጥዳን ናረመገኑ አሆ 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 መገን ወልቃይት አሆ መገን ጠገዴ አሆ በቃ ናርኻና ናይ ቴሌቪዥን ሪከርድ ያው እሺ አሆ 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 አንየለኛገር አሆ ሰሙይ በሞቴ አሆ አሆ ተባባለማ ያገር የጀግና ያገር የው መልካም ጌታ አደራችሁ የሰነበታችሁ ልበለው አንድ ጊዜ ተምሬው ነበርኩ እስከ 10ኛ ተምሬ ነበርኩ እስከ 9ኛ ተምሬ ነበርኩ
እስከ 8ኛ አመቶ ነበር 7 ክፍል አመቶ ነበር 6 ክፍል አረ ደብረዘን ብስኩት ሳይበላ ገደል ገቡለት ገደል ገቡለት ገደል ገቡለት አረ መገኑ አይዞሽ እናቴ ያልሞተብሽም ዞሽ እናቴ ያልሞተብሽም አረ መገኑ የፍሬው እናት ታስታውቃለሽ መሃል ላይ ገብታ ልጄ ትላለሽ የጀግናው እናት ታስታውቃለሽ ተራራው ወጣ በለው ትላለሽ በለው ትላለሽ አባቱ ነበር ሰው አስታራቂ ልጁ ተተካ እርሳስ ፈታኒ አባቱ ነበር ነጭ ጤፍ ዘሪ ልጁ ተተካ እርሳስ ፈታኒ ናረመገኑ 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 ናራታው ግሽ ገሪና ገሪን ገሪው ፈርግ ገሪና ገሪ ገሪት አገጂ ገሪና ገሪ ገሪት አለሎ እንባጂ ምማን አንካሽን ገቦ ቋንም የሰው ልጅ ሰበር ዛፎ ናራታው ግሽ የወለድና እግረ ሰፋፊ የወለድና እጀ ሰፋፊ ዘሎ ይማታል በጫማ ጥፊ በጫማ ጥፊ በጫማ ጥፊ ናረመገኑ አረመገኑ ዲበ ኮሊታ ነበርኩ በወሬ ዲባ ዳበዛ ነበርኩ በወሬ ዲባ ድገምጤ ነበርኩ በወሬ ዲበ ጠለሎ ነበርኩ በወሬ ዲበ ዳንሻማ ነበርኩ በወሬ አምላክ ደግ ሰው ነው አገናኘኝ ዛሬ አገናኘኝ ዛሬ በለው በእጅክን እርገጥ በእግርክን በለው በእጅክን እርገጥ በእግርክን እሾኩም የለው የሚወጋክን ችለምለሚቱን ገሬ ወልቃይት ችለምለሚቱን ችደጀናየን ጨርቆስ ማይለመሞ ሲልበለሽኝ የጀግኖች ሰፈር የጀግኖች ሰፈር ረተውትማ አትነካኩቢ ጀግና ገብሬን አገሬ ወልቃይት አጥንቱ ሳይነጠል ደሙን ሳይደርቅን አረሳሙ ወይ ጎይቶ አምርስቀይ ጎይቶ አምርስቀይ ናረመገኑ ናረመገኑ ያሁ